ጽናት በደስታ አበደች። ኪራ ለጽናት ስጦታ ሰጣት። ኪራ ከገጠር ወደ ከተማ ሲመለስ ጽናትን እቅፍ አድርጎ ስሞ ደስ የምትል አበባና ውስጥ ደግሞ በታሸገ እንግዲህ ቀለበት ይሁን ምን ይሁን አናቅም ደስ የሚል ነገር ለጽናት ፈገግታዋን እንደመለሰላት ጽናት ደስተኛ እንደሆነች ለኪራ ተናገረች። ኪራ እስከዛሬ ድረስ ያስቤም አልሜም አላውቅም ነበር አንተ እንደዚህ አይነት ስጦታ ትሰጠኛለህ ብዬ። ሲቀጥል ደግሞ ቀይ አበባ እኮ የሚሰጠው ለሆነ ሰው ነው ታውቀዋለህ ትለዋለች። እሱም ደግሞ በደስታ ፈንደቅ ብሎ እንዴ ጽናት ምን አስበሽ ነው ታዲያ እኔ ቀይ አበባ ብሰጥሽ ምን ችግር አለው? ክልክል ነው ኖር ነው አላት። እሷም ደግሞ አረ አይደለም ግን እሳ ትርጉም አለው ብዬው ነው። ትርጉሙ ደግሞ ታውቀዋለህ አለችው እየሳቀች ማለት ነው። ኪራም በጣም ደስ አለው። እውነት ጽናት እስከዛሬ ድረስ ያላሰበችው እንደውም ኪራ ለኔ ያደርግልኛል ብላ ያልገመተችውን ነገር ነው ያደረገላት። ጽናት ኪራ ስጦታ ሲሰጣት መቼም አስበውም አታውቅም። እንዳውም ኪራ ለጽናት ትልቅ ፍቅር ያለው አይመስላትም ነበር። አሁን ላይ ግን ፍቅር እንዳለበት አወቀች። ኪራ ወደ ከተማ ሲመለስ ወደ ቤተሰቦቹ ከገጠር ጽናት አንቺን ይዤሽ ብሄድ ደስ ይለኛል፣ ግን እሳን አሁን የቀድሜሽ የሚሄደው ቤተሰቦችን አውርቼ ሁሉንም ነገር ጨራርሼ ለቀለበት ፕሮግራም እንገናኝ። ጽናት እውንም ኪራ የሰጣትን ስጦታ ፍንድቅ ብላ ተቀብላ እውነት ወደ ላይ እየዘለለች ደስታው በጣም ደስ ብሏት እንግዲህ ወደ ቤቷ ገባች። ኪራም በይቻው ብሎ ተሰናበታት። ጽናትም ደወለችና ትንሽ ልሸኝህ፣ በቃ እያየሁ ነው በሩቁ ስለዚህ ጠብቀኝና ትንሽ ልሸኝህ ትለዋለች። እሱም ደግሞ እሺ ነይ ቶሎ ትንሽ ሸኘኝ እኔም እኮ እያሰብኩ ነበር ብቻ የምሄድ ይላታል። ጽናትን በደስታ ፍንድቅ አለች። እንግዲህ አሁን ለታ ባየነው ቪዲዮ ላይ የጽናት የበፊቷ ጮኛዋ እንዲሁም ጮኛ አድርጎ ያዛት ቤተሰብ እንግዲህ ታይታ እንደነበረ እናውቃለን። ጽናት እንግዲህ ያው ኪራና ጽናት በቅርቡ ቀለበት ለማሰር ከጽናት አባት ጋር እንዳወሩ ነገሮችን እንደጨረሱ በጣም ደስ ብሎናል። እንግዲህ ምሩና ናሁም አሁን ላይ ያሉበት ሁኔታ በጣም ደስ የሚል ነው። ምሩና ናሁ እንግዲህ የናሁ እናት ምሩን እንደምታሰቃያት እንደምትሰርባት እንዲሁም የፈለገችውን እንደምታደርግባትና እንደምትጫወትባት እናውቃለን። ለምንድን ነው የሚሆነው ማለታችን ብዙዎቻችን አይቀርም። ግን እሳ ምሩ እንዲሁም ናሁ ይሄን ነገር አውቆታል። ቢያቅም ያው ከናቴ የሚለው ሀሳብ ውስጥ ገብቶ ነው። ከናቱም ሆነ ከዛ መቼም አንድ ሰው ካልተስማማ ሰው ጋር መኖር ግዴታ የለበትም አይደለ? ወዶ ነው እንጂ። ስለዚህ አልተስማማኝም ከሷ ጋር አልኖርም የሚል ከሆነ ለምን ለብቻዋ አያደርጋትም እንላለን። እንግዲህ ምሩዬ በጣም ጸባይ ሰናይ ጸባይ ያላት ረጋ ያለች በጣም ደስ የምትል ልጅ ናት። ቢሆንም ግን ያው አሁን ላይ ናሁ ነገሮችን ለማስተካከል እየጣረ ነው። እኔ እንግዲህ ከናቴ ለይቼ ሌላ ቤት ይዤ አኖራታለሁ እያለ ነው። ግን እስከሚመጣ ድረስ እናቲቱ በጣም ብዙ ነገር እያደረገች ነው። ይሄም ደግሞ በጣም ነውርና አሳሳቢ ጉዳይ ነው ማለት ነው። እናቲቱ ለምንድን ነው እንደዚህ የምታደርገው የምታሰቃያት እንላለን። ብዙ ጊዜ እንግዲህ ምራትና አማች ያው አይዋደድም ይባላል አይደለ? ግን እሳ ይሄንን ነገር ለማድረግ ደግሞ ናሁ ካልተስማማው ለብቻዋ ቤት ይዞ አስቀምጦ ለማኖር ግዴታ አለበት ማለት ነው። እንግዲህ የወደዳት ሚስቴ ካላት ለብቻዋ ቤት ተከራይቶ ማኖር የሱ ግዴታ ነው። ምሩዬ በጣም የዋህና ስነ ስርዓት ያላት ልጅ ናት። ሰው ላይ የማትደርስ ነገሮችን ቀስ ብላ አስባ የምታደርግ ልጅ እንደሆነች እናውቃለን። እንግዲህ የምሩና የናሁ
መጨረሻው ምን ይሆን የሚለውን ደግሞ በቀጣይ ይዤላችሁ መጣ ይሆናል። አሁን ላይ ደስ ያለኝ እንግዲህ የጽናትና የኪራ እንዲሁም ፍላወር መሰጣጠት ነው። እንግዲህ ቀይ አበባ ለምን እንደሆነ ሁላችንም ይገባናል። ቀይ አበባ የሚሰጠው ለሚወደው ሰው፣ ለሚያፈቅረው ሰው እንዲሁም ለኔ ለሚለው ሰው እንደሆነ እናውቃለን ማለት ነው። እንግዲህ ዛሬ ይህን ይመስላል። በቀጣይ ደግሞ እስኪ የጽናትና የኪራ መጨረሻው ምን ይሆን የሚለውን ይዤላችሁ እመጣለሁ። ይህን ቪዲዮ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። እወዳችኋለሁ። እንግዲህ በቀጣይ ደግሞ የምሩንና የናሁዬን ይዤላችሁ እመጣለሁ። እንግዲህ ዛሬ የጽናትንና የኪራን ነው ይዤላችሁ የመጣሁት። እንግዲህ ይህን ይመስላል። ኪራ ለጽናት ስጦታ እንዳበረከተላት ሁላችንም ደስ እንደሚለን እናውቃለሁ። እስከ ዛሬ ድረስ በጉጉት ስንጠብቅ የነበረ ነገር ነው። ቢሆንስ ብለን የምናስበው ነገር ነው። ይሄ ነገር ደግሞ ከሆነ በጣም ነው ደስ የሚለው እላችኋለሁኝ። እንግዲህ የጽናትና የኪራ ወዳጆች በሙሉ እንኳን ደስ አላችሁ። ኪራ ለጽናት እንግዲህ የሚያስፈልጋትን ነገር እያደረገ ይገኛል። ወንድ ልጅ ከመሆኑ የተነሳ ነገሮችን እንግዲህ እንደዚህ ማድረግ ይችላል ማለት ነው። እንኳን ደስ አላችሁ እላለሁኝ። የዛሬው ቆይታችን ይሄን ነበረ። እስኪ የጽናት እንዲሁም የኪራ ወዳጆች በሙሉ ይሄ ቪዲዮ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ ማለት ነው። ሰብስክራይብ ያደረጋችሁ ነገ ደግሞ የናሁንና የምሩን እንዲሁም ኪራ ለጽናት ምንድን ነው የታሸገው ስጦታ ምንድን ነው የሰጣት የሚለውን አብሬ ይዤላችሁ የምመጣ ይሆናል። እወዳችኋለሁኝ። እንግዲህ አስተያየት ካላችሁ ደግሞ ኮሜንት ላይ ጻፉ ማለት ነው። ኮሜንት ላይ ያው አስተያየት እንደዛ አስተካክል የምትሉት ነገር ካለ ኮሜንት ላይ ጻፉልኝ ማለት ነው። እንግዲህ የጽናትና የኪራ ወዳጆች በሙሉ እንግዲህ ይሄን ይመስል ነበረ። ያው ዛሬ እንግዲህ 10 ሰዓት ላይ እንደሚለቁ ሁላችንም ተስፋ አለን እላለሁኝ። ያው ያልታሰበ የሚባል ነገር አለ። ጽናት ያልጠበቀችው ያላሰበችው ከኪራ ይሄን ነገር ያደርግልኛል ብላ ሳታስብ እንደ ሰራተኝነት ቤት ውስጥ ስታገለግል የከረመች ናት ማለት ነው። በጣም የዋህ ደስ የምትል ፍንድቅድቅ ያለች የዋህ ልጅ ናት። እንግዲህ ያው በመቀጠል ደግሞ ሌላ አዳዲስ ነገር ይዤላችሁ እመጣለሁኝ። ወዳችኋለሁኝ። እዛ ድረስ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። የዛሬው ቆይታችን ይሄን ይመስል ነበረ። በጽናትና በኪራ እንግዲህ ውስጡ የታሸገው ስጦታ ምንድን ነው የሚለውን ደግሞ ነገ ይዤላችሁ የምመጣ ይሆናል። እንኳን ደስ አላችሁ። እውነት እኔ ጽናት ደስ ሲላት እንደሆን ምሩ ናሁዬ በጣም ደስ ሲላቸው ሁላችንም እንደምንደሰተው ሁሉ እንኳን ደስ አላችሁ እላለሁ። ያው ለጽናት ይገባታል ማድረግም አለበት ነው የምንለው። ጽናት እስከዛሬ ድረስ እንግዲህ ኪራን ለግሏ ለማድረግ ያልጣረችው ያልቆፈረችው ጉድጓድና አሁን ላይ ግን ለግሏ ሆኗል ማለት ነው። እንኳን ደስ አላችሁ። በመቀጠል ደግሞ ሌላ አዳዲስ ነገሮች ሲኖር ይዤላችሁ የምመጣ ይሆናል። የዛሬው ይህን ይመስላል። ትንሽ ስራ ላይ ስለሆንኩ ነው ቸኮል የምለው። በቀጣይ ደግሞ አዳዲስ ነገሮችን ይዤላችሁ እመጣለሁ። እወዳችኋለሁኝ። እንግዲህ ስለ ጽናትና ስለ ኪራ ይህን ይመስል ነበረ። ቀጣይ ደግሞ ስለ ናሁና እንዲሁም ስለ ምሩ ይዤላችሁ እመጣለሁ። እንግዲህ ኪራ ከገጠር ወደ ቤተሰቦቹ ጋር ተመልሷል። ያው ገጠር በጣም ደስ የሚል አየሩ ሁሉ ነገሩ በጣም ደስ ቢለውም ከጽናት ጋር መሆኑ በጣም ደስ ቢለውም አሁን ላይ ግን ያው ታውቃላችሁ ወንድ ልጅ ሴት ቤት ብዙ ቀን መቀመጥ ይከብዳል ነው የሚባለው። እንግዲህ ይሄን ይመስል ነበረ። ጽኑዬን እንደውም ምሩን ናሁሜን የምትወዱ በሙሉ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። የዛሬው ቆይታችን ይሄን ይመስላል። በቀጣይ ደግሞ አዳዲስ ነገሮችን ይዤላችሁ እመጣለሁኝ። ላይክ ሰብስክራይብ አድርጉ ማለት ነው። እንግዲህ ትንሽ ስራ ላይ ስለሆንኩ ነው ፈጠን የምለው። እንግዲህ ኪራ ለጽናት ስጦታ መስጠቱ ይገባታል የምትሉ ላይክ ማድረጋችሁ እንዳትረሱ። ወዳችኋለሁ።
እሺ እንግዲህ ይህን ይመስል ነበር። ባይ ባይ ብያለሁ። ቻው። እሺ ላይክ አድርጉ።